እንዴት ይሰላል? ቲኦቲስ እንዴት ነው የሚሰላው? ሪፈንድ ስናረግስ እንዴት እናረጋለን የሚለውን ስናይ ለምሳሌ የቫት ምሳሌ ኤምሲኤስ ካምፓኒ ፐርቻዝ ጉድ ፎር 10,000 ብር ኤንድ ሶልድ ኢት 15,000 ቢፎር ቫት ይላል። ኤምሲኤስ የሚባል ካምፓኒ አለ። እቃ ገዝቷል፣ በ10 ሺህ ብር እቃ ገዝቷል። ይሄንን እቃ መልሶ በ15 ሺህ ብር ሸጠው ቢፎር ቫት ማለት ከቫት በፊት። ስለዚህ ቫቱን እንዴት እናቀናንሳለን የሚለውን ስናይ አውትፑት ቫታችን የሚሆነው 15000 ላይ 15% ጨምረን መማረግ አለብን፣ መሰብሰብ አለብን። ስለዚህ 15000 ሲባዛ 0.15 ስንት ይሆናል? 2250 ብር ይሆናል። ቶታል ከደንበኛችን ላይ የምንሰበስበው አማውንት ስንት ነው የሚሆነው? 17250 ብር ከደንበኛችን ላይ እንሰበስባለን። 15000 የዕቃው ዋጋ ነው፣ ሲደመር ቫት 2250 ጨምረን እንሰበስባለን ማለት ነው፣ ከምንሸጥለት ድርጅት ወይም ግለሰብ ላይ ማለት ነው። ይሄ ምን ይባላል? አውትፑት ቫት ይባላል። ቫቱ አውትፑት ቫት ይባላል። ስንሸጥ የምንሰበስበው ቫት አውትፑት ቫት እንለዋለን። ኢንፑት ቫት የሚባለው ደግሞ ስንገዛ የከፈልነው ቫት ኢንፑት ቫት ይባላል። ኢንፑት ቫቱ ደግሞ 10,000 ነው እቃው የተገዛው። ስለዚህ 10,000 ብር እቃ ስንገዛ 15% ቫት ከፍለናል። የሱ 1500 ነው። ስለዚህ ለዚህ እቃ ስንገዛው 1500 ቫት ከፍለናል። ስንሸጠው ደግሞ 2250 ሰብስበናል። ስለዚህ የትኛው ይበልጣል? የሰበሰብነው ቫት ይበልጣል። ስለዚህ እዳ አለብን ማለት ነው። ቫት ፔብል ይባላል። እዳ አለብን። ስለዚህ ቫት ፔብል ስላለ ቫት ፔብሉ የሚሆነው የሰበሰብነው 2250 ብር አለ፣ ሲቀነስ ስንገዛ የከፈልነው 1500 ብር ቫት አለ። ሁለቱ ሲቀናነሱ 750 ብር ክፍያ ለመንግስት ወይም ለገቢዎች ይኖርብናል ማለት ነው። የቲኦቲ ምሳሌ ስናይ ይሄው ካምፓኒ ቲኦቲ ተመዝጋቢ ነው ብለን እናስብና ኤምሲኤስ ካምፓኒ ፐርቻዝ ጉድ ፎር 10,000 ብር ኤንድ ሶልድ ኢት 15,000 ቢፎር ቲኦቲ። ይህ ድርጅት እቃ ገዝቷል፣ 10,000 ብር ገዝቷል። እንደዚሁም 15,000 ብር ሸጠው ከቲኦቲ በፊት ማለት ነው። ቲኦቲ ተመዝጋቢ ነው ብለን እናስብና አውትፑት ቲኦቲ ወይም ደግሞ ይሄ ድርጅት እቃውን ሲሸጥ የሚሰበስበው የተርኖቨር ታክስ መጠን 2% ነው። ለምን? እቃ ሲሆን 2% ነው የሚሰበስበው። አገልግሎት ቢሆን ግን 10% ይሰበስብ ነበር ይሄ ድርጅት ማለት ነው። ነገር ግን ሲሸጥ የሚሰበስበው አሁን እቃ ስለሆነ 2% ነው የሚሆነው። 15,000 ሲባዛ በ0.02 እኩል ይሆናል 300 ብር ይሆናል ማለት ነው። 15,000 ብር እቃ ከሸጠ 2% ሲሰበስብ 300 ብር ይሰበስባል። ኢንፑት ቲኦቲው ደግሞ ድርጅቱ እቃውን ሲገዛ የከፈለው የቲኦቲ መጠን 10,000 ብር ነው እቃ የተገዛው፣ 2% ከፍሏል። ስለዚህ ስንት ይሆናል? 200 ብር ይሆናል ማለት ነው። ፐርቸዙ ጠቅላላ 10,200 ነው የሚሆነው የገዛው ማለት ነው። 10,000 የእቃ ዋጋ ነው። 2%ቷ ደግሞ 200 ብር አለች። 10,200 ብር እቃውን ገዝቶታል። ሲሸጥ ደግሞ 15,300 ብር ነው እቃውን የሚሸጠው ማለት ነው። ስለዚህ ቲኦቲ ፔየብላችን የሚሆነው 300 ሲቀነስ 100 እኩል ይሆናል 300 ሲቀነስ 200 ቀንሰን 100 ብር ነበረ መክፈል የነበረብን ለመንግስት። ነገር ግን እንደዛ አይደለም። ቲኦቲ ሪፈንድ አይሆንም፣ ሪፈንድ አናረግም። ለምን? 10,000 ብር እቃ ስንገዛ የከፈልነው 2% ቲኦቲ አለ። እሱ ቲኦቲ ተመላሽ አይሆንም፣ ሪፈንድ አናረገውም። ከእቃው ዋጋ ጋር ተደምሮ አንድ ላይ የእቃው ኮስት ተብሎ ይያዛል ማለት። ኤክስፔንስም ከሆነ ኤክስፔንስ፣ ኮስትም ከሆነ ኮስት፣ ኢንቨንተሪም ከሆነ ኢንቨንተሪ ብለን እንይዘዋለን ማለት ነው ፐርቼዛችን። ስለዚህ ፐርቼዛችን 10,200 ነው ከነ ቲኦቲ ነው የሚያዘው ማለት ነው። እንደ ቫት ሪፈንድ አናረገውም 200 ብሩን። ስለዚህ ድርጅቱ ቲኦቲ ፔያብል ስንት ነው ያለበት? 300 ብር 300 ብር ቲኦቲ ይከፈላል እንጂ ሪፈንድ አይደረግም ማለት። በቲኦቲ ጊዜ ማስመለስ ተመላሽ አለኝ የሚባል ነገር አይኖርም። በቫት ጊዜ ተመላሽ አለ፣ ማቀናነስ ይቻላል።